ሶ ዛሬ የምናየው እንዴት የቻናላችሁን ኒሽ ወይም ደግሞ የምትሰሩትን ቪዲዮ አይነት እንደምትመርጡ ነው የምናየው ወይም ደግሞ የቻናሉን አይነት ማለት ነው። ሶ እሱን ነው የምናየው። ሶ the first thing we do የሚሆነው ቻናሎች እንግዲህ እዚህ ጋር አስቀምጬላችኋለሁ ላይክ ኮሜንታሪ፣ ኤዱኬሽናል ቱቶሪያልስ፣ ታይም ላፕስ፣ ቶፕ 10 ቪዲዮስ ምናምን ብዙ አሉ። በጣም ብዙ ናቸው አክቹአሊ። እኔ ዝም ብዬ እንደው ላይክ ሜቢ እንደው ብዙ ሰው ያልሰራባቸው ብዬ ብዙ ሰው ቢሰራባቸው ደግሞ ስፔሲፋይድ አድርጎ አስተካክሎ ምናምን ያልሰራቸው አሉ ብዬ ካሰብኳቸው ውስጥ ነው እነዚህን ያስገባውላችሁ ማለት ነው። ሶ በፈርስት ቲንግ የሚሆነው ኮሜንታሪ ነው። ኮሜንታሪ ማለት ይሄኛው እንደዚህ አይነት ቻናሎች ማለት ናቸው። እንደምታዩት ከ83 ሺህ እስከ 7 ይሄኛው እንኳን ላይክ 70 ሚሊዮን ሰብስክራይበር ስላለው ሜቢ እንደዛ ሊሆን ይችላል። ግን ኮሜንታሪ ምን አይነት ቪዲዮዎች መሰሏችሁ? የሆነ ቶፒክ ላይክ ሶሻል ሚዲያው ላይ ምናምን ላይ ይኖራል አይደለ? እሱን ቶፒክ ታነሱና ላይክ ከራሳችሁና ሀሳብ እንትን ብላችሁ የራሳችሁን ማንነት ገንብታችሁ ምናምን ሰዎች እንዲመለከቷችሁ ማድረግ ማለት ነው። ሶ አይ ቲንክ በእኛ ሀገር ኮንቴክስት አይ ካን ሴይ ላይክ እንደነ ዴይ 7 ኦር ሳምቲንግ ልክ እንደዛ አይነት ቻናሎች ማለት ነው። እንዴት ነው ሶሻል ሚዲያ ላይ የሆነ የሚነሱ ነገሮች ይኖራሉ። ከዛ በኋላ እነሱ መሰረት አድርገው የራሳቸውን ሀሳብ እየሰጡ ቪዲዮዎች ይሰራሉ ማለት ነው። ሶ የመጀመሪያው ኮሜንታሪ ነው። እንደዚህ አይነት ቪዲዮዎች ኮሜንታሪ ይባላሉ። ሶ ይሄንን በኢንተርናሽናል ወይም ላይክ በእንትኑ ወይም መስራት ትችላላችሁ። ግን ሞር አሪፍ የሚሆነው በራሳችሁ ወይ ማለት በራሳችሁ ፊሳችሁ ገብቶ ምናምን ብትሰሩት ነው አሪፍ የሚሆነው። ሶ ላይክ እንግሊዘኛ የምትችሉ ከሆነ ኢትስ ጉድ ላይክ አሪፍ እንግሊዘኛ ካላችሁ ማለት ነው። ይሄ አሪፍ የሆነ በቃል አይደለ አክሰንቱ ምናምን ጽድት ያለ ከሆነ ያው ወደ ኢንተርናሽናል መሄዱ ነው የሚያዋጣው። የተለያዩ ቶፒኮች ላይ የተነሳችሁ ያንን ነገር አንደርስታንድ አድርጋችሁ ቪዲዮ ሰርታችሁ ላይክ ብሩም ደግሞ አሪፔሙ ምናምን ብቻ አሪፍ ስለሚሆን ማለት ነው። ተመልካቹም ከውጭ ስለሆነ በእኛ ሀገርም ትችላላችሁ። እንደውም ላይክ የኛ ሀገር እንዴ ነው ለወሬ ምናምን ስለሚመች በሱ ወይም ማድረግ ትችላላችሁ። ያው አሪፍ ኦዲየንስም አለ በሱ ወይ ከሄዳችሁ። ሶ የመጀመሪያው ኮሜንታሪ ነው። ያው እንደምታያቸው አይነት ቻናሎች ማለት ነው። ሶ እንደዚህ አይነት ቻናሎች ናቸው። አይ ቲንክ በእኛ ሀገር ደግሞ እንደ ዴይ 7 አይ ቲንክ እንደዛ ምናምን ናቸው መሰለኝ። ሶ እነሱ ናቸው። ሁለተኛው አይነት ቻናል ደግሞ ላይክ ኤዱኬሽናል ኮንተንቶች ናቸው። ኤዱኬሽናል ኮንተንቶች ማለት ለምሳሌ እናንተ አስተማሪ ልትሆኑ ትችላላችሁ። ኦር ደግሞ የሆነ ነገር ላይ እውቀት አላችሁ ማለት እውቀት ስላችሁ የሆነ ጽድት ያለ እውቀት ማለት ነው። ሶ እሱን እውቀት ሼር ማድረግ ምናምን ማለት ነው። ሶ ለምሳሌ እዚህ ጋር ላይክ አካዳሚክ ትምህርቶች ናቸው። ለምሳሌ እዚህ ጋር አይ ዶንት ኖ ኦርጋኒክ ኬሚስትሪ ቱቶር የሚል አለ። ላይክ 9 ፖይንት ላይክ ከ130 እስከ 396,000 ዶላር ነው ኤስቲሜት መንዝል የሚሰራው ማለት ነው። ያው ይሄ ኤግዛክት ነምበር አይደለም ቪዲዮ ኪው የሚያሳየው ጀስት ኤስቲሜሽን ስለሆነ ላይሆንም ይችላል፣ ከዚህ ሊበልጥም ይችላል። ሶ ኢት ዲፔንድስ። እና ደግሞ ላይክ ኤክስትራም ኢንካም አላቸው ባይ ዘ ዌይ ላይክ ካርሰንስ ብቻ አይደለም እንደዚህ አይነት ቻናሎች ብሮችን የሚያገኙት። ሶ እንደዛ ነው። ላይክ ይሄ ነው ኤዱኬሽናል ቱቶሪያሎች እነዚህ ናቸው። በእኛ ሀገር ኮንቴክስት ደግሞ እንደነ ማራኪ እንግሊሽ ታውቁት ከሆነ አላውቅም አቢ ላይክ አሁን ይሄ ቻናል ሌሎች ተመልካቾች ኤስቲሜትድ ነው ከ2,000 እስከ 5,000 ዶላር ይሰራል ማለት ነው። ሶ ግን ላይክ ለሁላችሁም መንገድ የምፈልገው አንደርስታንድ እንድታደርጉኝ የምፈልገው ዶንት ላይክ ይሄ ብሩ ላይ ተተኩሩ መጀመሪያ ላይ ማለት ነው። ሶ ቪውን ለማግኘት እና ደግሞ እንትኑን ለማግኘት ሞክሩ። እንዴት ነው ቪውን እና ላይክ ሰብስክራይበሩ ምናምን ለማግኘት ሞክሩ። እንዴት ነው ከዩቲዩብ ጋር ለመላመድ ሞክሩ መጀመሪያ ማለት ነው። ከዛ በኋላ ብሩን ትሰሩታላችሁ። ምንም ያን ያህል እንትን የሚል ነገር አይደለም። ሶ ይሄ ነው ላይክ ማራኪ እንግሊሽ ለዚህ እንትን ነው ባይ ዘ ዌይ ላይክ ኤክስትራ ኢንካም አለው። ላይክ ከዚህኛው ውጪ ተማሪዎችን አንድ ቦታ አድርጎ እንደሚያስተምር አውቃለሁ። እና ሶ በዚህ ዌይ እንትን ትላላችሁ። የኛውም ቻናልም በዛ ዌይ ነው የሚሰራው። ሶ ኤክስትራ ኢንካም አላችሁ ማለት ነው። ኢቭን ላይክ ምናልባት የሚያየው ኢትዮጵያዊ ነው ምናምን የሚለው ሊያሳስበን ይችላል። ላይክ የሚያየው ኢትዮጵያዊ ስለሆነ ምናምን ያ እንደዛ ሊሆን ይችላል። ኢትዮጵያ ውስጥ ያለ ሰው ምናምን ካየው የአርሰንስ ብዙም ስለሆነ ማነው ጫለው ሶ እሱን ያበላሽብኛል ካላችሁ ዝም ብላችሁ ቪዲዮዎችን እየሰራችሁ
የምታውቁትን ነገር ሼር እያደረጋችሁ ከዛ ከሆነ ታይም በኋላ ምን ታደርጉታላችሁ ያንን ለምሳሌ እንግሊዘኛ ከሆነ ፍሬንች ከሆነ ኦር ደግሞ ሳምቲንግ ከሆነ እሱን ወስዳችሁ ወደ የሆነ ፊዚካል ወደ ሆነ ክላስ ወይም ደግሞ ወደ ኦንላይን ክላስ ትቀይሩታላችሁ ማለት ነው። ሶ ያስከፈላችሁ ማስተማር ማለት ነው አታይ እንደዛሬ ሶ ኤዱኬሽናል እነዚህ ናቸው። ከዛ በኋላ ደግሞ ላይክ ይሄ ታይም ላፕስ ቪዲዮዎች ናቸው። እነዚህ ደግሞ የቆዩ ናቸው። እነዚህኞቹ ሜቢ አሁን ላይ እንትን ላይሉ ይችላሉ ምናምን ሊሰሩም ይችላሉ። ግን እናንተ ላይክ ለየት ባለ ወይ ለመስራት ሞክሩ። ለምሳሌ እዚህ ጋር በጣም ብዙ አይነት ነገር ታይም ላፕሶች አሉ። ሶ እናንተ ለየት አድርጋችሁ ለምሳሌ አዲስ አበባን ታይም ላፕስ ሊሆን ይችላል ኦር ሳምቲንግ ብቻ የተለያዩ አይነት ታይም ላፕሶችን በስልካችሁ አድርጋችሁ እየቀረጻችሁ መልቀቅ ነው ማለት ነው ዩቲዩብ ላይ። ሶ በዛ ወይ መስራት ትችላላችሁ ማለት ነው። ከዛ ውጪ ቶፕ 10 ቪዲዮዎች ናቸው። ኤኒቲንግ ቶፕ 10 የሆነ ነገር መስራት ነው። ሶ በዚህ ላይ ኢንተርናሽናልም ሆነ በሀገር ውስጥ መስራት ትችላላችሁ። ኢንተርናሽናል ላይ በጣም ብዙ ሰዎች የሚሰሩበት አሉ። ግን ስቲል ያልተነኩ አይዲያዎች አሉ በቶፕ 10 ውስጥ ሊሰሩ የሚችሉ ማለት ነው። ቶፕ 10 እንደዚህ ቶፕ 5 እንደዚህ ቶፕ 3 እንደዚህ ምናምን ተብለው ማለት ነው። በጣም ብዙ ያልተነኩ አይዲያዎች ስላሉ ቼክ አድርጉ። በጣም ኒሽ ዳውን ማድረግ ነው በቃ ከናንተ የሚጠበቀው። እዚህ ጋር የምታያቸው እንዳለ በጣም ትላልቅ ናቸው፣ ሰፋፊ ናቸው። ግን እነሱን በደንብ ኒሽ ዳውን ታደርጓቸዋላችሁ፣ ወደ ታች በደንብ ታወርዷቸዋላችሁ ማለት ነው። ለምሳሌ ቶፕ 10 ቪዲዮ ከሆነ ቶፕ 10 ስለ ሁሉም ነገር ቶፕ 10 ሊሆን ይችላል። ለምሳሌ ቶፕ 10 ካርስ ሊሆን ይችላል ወይም ደግሞ ቶፕ 10 ቼርስ ሊሆን ይችላል። ሁሌ ስለ ቼር ሊሆን ይችላል መሰረት ምናምን ልክ እንደዚህ አይነት ማለት ነው። ሶ ይሄንን በኢንተርናሽናልም በሀገር ውስጥ መስራት ትችላላችሁ። ያው earningu ደግሞ ስቲሜትዱ እዚህ ጋር እንደምታዩት ከ40 እስከ 120 ሺህ ነው ማለት ነው። ከዛ ውጪ ደግሞ like questionable ideas የሚባሉ አሉ። እነዚህ questionable ideas ማለት ሰዎች ሁሌ አይምሮአቸው ውስጥ እየጠየቁ ግን ምላሽ ያጡላቸው ነገሮች ማለት ነው። ለምሳሌ የዚህ ጥያቄ የዚህ ቪዲዮ ጥያቄ ምናልባት ይሄን ቻናል ታውቁት ይሆናል። ዩቲዩብ ላይ የሚሰራ ልጅ ነው ይሄን ቻናል ከፍቶ እንትን ያለውና why Asian people always have small eyes ለምንድን ነው like Asian peopleዎች የሆነ ጠባብ አይን ያላቸው አይታችኋቸው ከሆነ ለምንድን ነው ያላቸው የሚሉ ጥያቄዎች ልክ እንደዚህ ኮንትሮቨርሲ የሚያስነሱ ጥያቄዎች በጣም ዊርድ የሆኑ ጥያቄዎችን እያነሳችሁ ለነሱ ምላሽ እየሰጣችሁ በሱም ወይ ገንዘብ ጀነሬት ማድረግ ትችላላችሁ ማለት ነው። የሆኑ ቻናሎች ነበሩ ላይክ አጧቸውና ላስገባላችሁ አልቻልኩም። ይሄም አንደኛው ነው ማለት ነው። ከዛ በኋላ ሙቪ ሪቪውዎች ናቸው። ለሙቪ ሪቪው ጄሬሚ ጃንስ አለ ላይክ ለኢንተርናሽናል ቻናል ምናምን ኢንተርናሽናሊ መስራት ለምትፈልጉ ሶ መመክራችሁ ምንድነው ኢንተርናሽናሊ በሰሩ ነው። በዚህኛው ወይ ኦብቪየስሊ የተጨናነቀ ነው ምናምን ላይክ ኦዲየንስ እስከምታገኙ ሰዎች እስከሚመለከታችሁ ምናምን ጊዜ ይፈጃል። ግን ብትሰሩ አሪፍ ነው። በሀገር ውስጥም ብትሰሩ አሪፍ ነው። ግን ሞር ኢንተርናሽናል ብታደርጉት አሪፍ ነው። ኢንተርናሽናል ሆ ደግሞ ፌሳችሁ የታየ ምናምን ቢሆን ደግሞ ሞር ፐርፌክት ይሆናል ማለት ነው። ለምን ሰዎች እናንተ ላይ ትረስት ያድርባቸዋል ምናምን ያው ሳምታይምስ እንደውም እናንተ ልትሆኑ ትችላላችሁ እነዛን ሰዎች የምትገፋፏቸው ያንን ፊልም ለማየት እና ከተለያዩ ስቱዲዮዎች ከነ ማርቨል ኦር ደግሞ የተለያዩ ስቱዲዮዎች ከነ ዲሲ ምናምን ስፖንሰርሺፕ ጥያቄዎችም ሊመጡላችሁ ስለሚችሉ ኤክስትራ ኢንካምም ስለሚኖረው እንደዛ ሊሆን ይችላል። ያው እዚህ ጋር እንደምታዩት ከ5000 እስከ 16000 ይሰራ ማለት ነው ይሄ ቻናል ኤስቲሜትድ መንዝሊ ማለት ነው። ይሄ ነው ላይክ ሙቪ ሪቪው ላይ አሪፍ አክሰንት ካላችሁ ቅድም እንዳልኳችሁ ኢንተርናሽናሊ ብትሰሩት አሪፍ ነው። አሪፍ አክሰንት እና አሪፍ እንግሊዝኛ ካላችሁ ኢንተርናሽናል ቻናል ላይ ብትሰሩት አሪፍ ነው። ኤአይም ሊሰራው ይችላል። በደንብ ሪሰርች አድርጋችሁ እንዴት እንደሚሰራ ምናምን የሆነ የራሳችሁን ካራክተር ፈጥራችሁ በሱም መስራት ትችላላችሁ ማለት ነው። ያው ቫልዩ አዳርጋችሁ ማለት ነው። ዩቲዩብ ቫልዩ አድ የተደረገበት ነገር ስለሚወድ። ሌላኛው ኤአይ ሆረር ስቶሪዎች ናቸው። እነዚህ ኤአይ ሆረር ስቶሪዎች ለኢንተርናሽናል ቻናል ነው። እኛ ሀገር ተሞክሮ አይቼው አላውቅም። ሜቢ ብትሞክሩ ሊሳካ ይችላል። አይ ዶንት ኖ ላይክ አም ናት ሹር እሱ ላይ ግን ኢንተርናሽናሊ የሚሰሩ ቻናሎች አሉ። ሜቢ ቲክቶክ ላይ ሰሞኑን አይታችሁት ከሆነ አላውቅም የሆነ አካውንት አለ
አሁን የዚህ ሰራተኛ ነህ ሶ ስኬሪ ቦታዎች ላይ ነው ከዛ በኋላ የሱ ሰራተኛ ትሆናላችሁ 7 ህጎች አሉት እነዛን 7 ህጎች ካላከበራችሁ ምናምን የሚሉ ማለት ነው ልክ በሱ ወይ መስራት ትችላላችሁ ማለት ነው ይሄኛው ለሾርት ፎርም አሪፍ ነው ለሎንግ ፎርም አሪፍ ነው ሶ እኔ ያው አመንቱ ሎንግ ፎርም ሶ ሎንግ ፎርም ነው ማሳያችሁ ብዙ ጊዜ ማለት ነው ሶ ለሾርት ፎርም ለሎንግ ፎርም አሪፍ ነው እንደዚህ አይነት እንትኖች ሰዎች ይወዳሉ አይ ዶንት ኖ ዋይ ግን ስኬሪ ስቶሪዎች ምናምን ነገር ይወዳሉና ስቶሪውን ኤአይ ነው ጄነሬት የሚያደርግላችሁ ስክሪፕቱን የሚሰራላችሁ ኤአይ ነው ቮይስ ኦቨርን የሚሰራላችሁ ኤአይ ነው ሜቢ እናንተ ኤዲት ብታደርጉት ነው ሶ እሱ ነው ማለት ነው ኤዲት ለማድረግም አሁን ላይ እነ VO3 ምናምን አሪፍ የሆነ እንትን አላችሁ ከነሱ ላይ የሆነ ፉቴጆችን ወስዳችሁ እዚህ ያመጣችሁ ካፕከት ላይ ያስገብታችሁ ኤዲት አድርጋችሁ እንግዲህ መልቀቅ ነው ማለት ነው ከዛ ውጪ ይሄ ነው ኤአይ ሆረር ስቶሪዎች አሉ ከዛ በኋላ በጣም ያስገረመኝና ያየሁት የሆነ ዩቲዩብ ቻናል ላይ ነው ሲያሳዩ ያየሁትና ጃዝ ላይክ ኤአይ ሚውዚክ ማለት ነው ኤአይ ሚውዚክ እንዴት ነው አሁን ለምሳሌ ይሄ ቻናል ኤአይ ሚውዚክ ነው እንደምታዩት ላይክ 1940s ሬትሮ ጃዝ ይላል ምናምን እንደምታዩት ደግሞ ላይክ ከ1k እስከ 3k ይሰራል ማለት ነው መንዝሊ እንደምታዩት ደግሞ ሰዓቱም ደግሞ በጣም ረዣዥም ነው ባይዘው 3 hours to 3 hours ምናምን ማለት ነው ኤአይ ነው የሚሰራው የነዚህን ጃዞች ማለት ነው ሶ ላይክ አሪፍ ነው ይሄም አሪፍ ነው በደንብ ይታያል ምናምን ግን ኒሽ ዳውን አድርጉት ይሄንን ለምሳሌ ላይክ ያንን ለምሳሌ ጃዝ የሚወዱ ሰዎች አሉ ከዛ ደግሞ እንዴት ነው የሰዎችን ስሜት ሊያስታግሱ የሚችሉ እንዴት ነው ለምሳሌ እንቅልፍ ምናምን መተኛት የማይችሉ ሰዎች ምናምን አሉ አይደለ ለነሱ የሚሆኑ ሙዚቃዎች በኤአይ የተሰሩ ማለት ነው ሶ እንደነሱ አይነት 3 hours 1 hour ምናምን ያደረጋችሁ ሰራላችሁ ኤአይ ሚውዚክ አለ ማለት ነው ይሄ እንዳለ በኤአይ የተሰራው እንደምታዩት ያስታውቃሉላ ሜቢ ኤዲቲንጉ ቢሆን ነው በኤአይ አልተሰራው እንጂ እንዳለ ካራክተሩ ምናምን በኤአይ ነው የተሰራው እንትን ይላል ከዚህ ውጪ ደግሞ ላይክ ሞር ደግሞ ሂዩማኒስቲክ ለማድረግ እና ደግሞ ወደፊትም ደግሞ ምናልባት ዩቲዩብ ከኤአይ ጋር ከጣላ አይመስለኝም ግን ከጣላ ለመያዝ እንደዚህ ጃዝ የምትችሉ ላይክ ይሄ ሙዚቃ መሳሪያዎች ምናምን የምትሰሩ እንታደርጋላችሁ ይሄንን ወደ ኢንተርናሽናል ተቀይሩታላችሁ ማለት ነው ሶ እንደዚህ ነው ከዛ ውጪ ስኪል ነው ሴት ኦፍ ስኪል ካላችሁ ሴት ኦፍ ስኪል ማለት የሆነ በቃ እናንተ ከበፊት ጀምሮ ስትሰሯቸው የነበሩ ስራዎች ካሉ ኢንሴንስም እንዴት ነው ስኪሎች ክሮሼት አሁን ለምሳሌ ይሄ ክሮሼት ቻናል ነው እዚህ ጋር ደግሞ ላይክ የምግብ አበሳሰል እንጀራ እንትን አደራረግ ምናምን እዚህ ጋር እንደምታዩት 11 ሚሊዮን ቪው ያለው ቪዲዮ አለ ሜኪንግ የሎ እንጀራ የሚል ማለት ነው ያ ኢትስ ዊርድ የሎ እንጀራ ዊርድ ነው አይደለ ልክ እንደዚህ ማለት ነው ሶ እነዚህን ይሄን ስኪላችሁን አወጣችሁ መሸጥ ነው ማለት ነው ይሄንን በኢንተርናሽናልም በሎካልም ወይ መስራት ትችላላችሁ ያ ብዙ ሰዎችም ይሰሩበት አቃለውና አሪፍ ነው ሶ ከዛ ውጪ ላይክ who died today የሚል famous person who died today ወይም ደግሞ this week ወይም ደግሞ this month ምናምን የሚሉ እንትኖችን አቃለው ቻናሎችን አቃለውና ከነዚህ ውስጥ አንደኛው ይሄ ነው ሎድ ያርግልኝ እስቲ ከነዚህ ውስጥ አንደኛው ይሄ ነውና ይሄኛው ቻናል ምንድነው የሞቱ ሰዎች ላይ በዚህ ሳምንት የሞቱ ሰዎች ሊሆን ይችላል በዚህ ሳምንት የሞቱ ሰዎች ሊሆን ይችላል ኦር ደግሞ በዚህ ቀን የሞቱ ሰዎች ሊሆን ይችላል ዛሬ ኦክቶበር 15 ነው ኦክቶበር 15 ላይ የሞቱ ታዋቂ ሰዎች ሊሆን ይችላሉ አወዛጋቢ ሰዎች ሊሆን ይችላሉ አሟሟታቸው በጣም ግራ የሚያጋባ ሰዎች ሊሆን ይችላሉ ማለት ነው ሶ ብዙ ቻናሎች አሉ በዚህ ላይ ግን እናንተ ያው በቃ ስፔሲፋይ ማድረግ ነው ግን እንደምታዩት ይሄ ቻናል ስቲል ይታይለታል ስቲል ማለት ነው ያ so famous people today like 2k እስከ 5k ይሰራል I think ዌብሳይትም ስለሆነ ኤክስትራ ኢንካም አላችሁ so የመጨረሻው ምንድነው AI ቪዲዮዎች ናቸው AI ቪዲዮዎች ኤኒቲንግ በኤአይ የሚሰራ ፖሲብል የሆነ ነገር ሞክሩ ለምሳሌ ሰዎች ይሰሩት የነበረ ነገር ማለት ነው ሰዎች በራሳቸው እየቀረጹ ቪዲዮ እንትን ይያሉ ስክሪፕት እያዘጋጁ ምናምን ይሰሯቸው የነበሩ ቻናሎች ምናምን ቼክ አድርጋችሁ
እሱን ወደ ምን ትቀይሩታላችሁ? ወደ ኤአይ ትቀይሩታላችሁ ማለት ነው፣ ስራውን ማለት ነው። ሶ ወደ ኤአይ ቀይራችሁ ቻናላችሁን ታሳድጋላችሁ። ያው እንካም ይገኝበታል ስቲል ዩቲዩብ ስላልከለከለ ማለት ነው በቪዲዮ መስራት አንቲል ቫልዩ አድስ ካደረጋችሁ ድረስ። ይሄ እንዳትረሱት። ሶ ኤአይ ቪዲዮዎች ላይ በጣም ትኩረት አድርጉ። ከዚህ ውጪ ደግሞ ላይክ ኦቨርኦል ቻናል ስትመርጡ ማድረግ ያለባችሁ ነገር እናንተ ኢንተረስት የሚያደርጋችሁን ነገር እንዴት ነው። ዩቲዩብ በጣም ከባድ ጌም ነው። ሶ ዩቲዩብ በጣም ከባድ ስለሆነ ሊያሰለቻችሁ ማይችል ነገር ላይክ ሰልችታችሁ ማትወጡበት ምናምን አይነት ነገር ቢሆን አሪፍ ነው። ገንዘቡ ላይ ትኩረት ባታደርጉ ጥሩ ነው። ሞር ላይክ ያንን ነገር ለማሳካት ላይ 1000 ሰብስክራይብ ከሆነ 1000 ነው 4000 ወይም ደግሞ 1 ሚሊዮን ቪው ወይም ደግሞ 10 ሚሊዮን ቪው ከሆነ እሱን ለማሳካት ብትሄዱ ይሻላል። ላይክ ስለ ገንዘቡ ከምታስቡ ማለት ነው። ቢኮዝ ዩቲዩብ አይታወቅም ለሳምታይምስ ፍላግ ላይ ያደርጋችሁ ምናምን ይችላልና ሶ ከሱ ለማምለጥ ላይክ እሱ አይነት ነገር ውስጥ እንዳትገቡ እንዳያሰለቻችሁ ፕሮሰሱን ብትወዱት ይሻላል ከገንዘቡ ይልቅ። ኦብቪየስሊ ገንዘቡ ያስፈልጋል፣ ጽድት ያለ ገንዘብ ነው ምናምን፣ ግን ሞር እንዲል ለማድረግ ያ ነው። እንዲሁም ደግሞ ላይክ እዚሁ ሎካል ስትሰሯቸው የነበሩ ቻናሎች ምናምን ካሉ ሎካሊ ስትሰሯቸው የነበሩ ቪዲዮዎች ምናምን ካሉ እነሱን ኢንተርናሽናል ለማድረግ ሞክሩ። ላይክ በምን ወይ ኢንተርናሽናል አድርግ ምናምን የሚለውን አስቡና እንትን ትላላችሁ። ባይ ዘ ዌይ ምናልባት ይሄኛውን ቪዲዮ ከኔ ኮሚኒቲ ውጪ ያላችሁ ሰዎች የምታዩት ከሆነ እስከዚህ ሰዓት የምታዩት ከሆነ ኦብቪየስሊ ቪዲዮ ተመችቷቸዋል ማለት ነው። ስለዚህ ምን እናደርጋለን? ከታች ዲስክሪፕሽን እና ኮሜንቱ ላይ ከሁለት አንዱ ላይ ወይም ሁለቱም ላይ የቴሌግራም ግሩፕ የቴሌግራም ቻናል ሊንክ አስቀምጥላችኋለሁ። እሱ ላይ ገብታችሁ ቻሌንጆች ይኖሩናል ምናምን ስለ ዩቲዩብ ምናምን አይ ዶንት ሴል ኮርስስ ምንም አያሳስባችሁ። ለሱ አይደለም ቪዲዮዎች የምሰራው እዚህ ሶ እንደዛ አይነት ነገር ስለማላረግ ሞር እንዴት ነው ፕራክቲካል የሆኑ ነገሮች ምናምን ቻሌንጆች ምናምን ስለምናደርግ እሱ ላይ ገብታችሁ ይሄን ቪዲዮ አዲስ ሆናችሁ የምታዩ ሰዎች ካላችሁ እሱ ላይ ገብታችሁ ጆይን ብላችሁ ማየት ትችላላችሁ ማለት ነው። 13 days in white ይላል፣ ግን ከታች ሊንኩን አስቀምጥላችኋለሁ ሜቢ እንዳልሳሳት ማለት ነው። ሶ በዚህ ወይ ቻናል ኒሻችሁን ተማርት ይችላላችሁ። እዚህ ጋር ያስቀምጥኩላችሁ ኒሾችን ማስቡበት። ቀደም እንዳልኳችሁ ደግሞ ኒሽ ዳውን አድርጎችሁ ለምሳሌ ኮሜንታሪን በደንብ ኒሽ ዳውን አድርጉት፣ በደንብ ዲቴይልስ ማለት ነው። ሶ ኮሜንታሪ ስለምን ኮሜንታሪ ለምሳሌ ኮሜንታሪ ነው የday 7 ግን day 7 ላይክ ኮሜንታሪ አድርጎት ምንድነው ያደረገው ኮንስፓይረሲ ቲዮሪ ላይ ያተኮረ ኮሜንታሪ ነው ያደረገው። ሶሻል ሚዲያ ላይ ኦር ሳምቲንግ የሆነ ቦታ ላይ ፊልሞች ላይ ምናምን የሆነ ዊርድ የሆኑ ነገሮች ምናምን ሲኖሩ እነሱን ይወስድና ላይክ ሊንክ ያደርገዋል ከዛ ነገር ጋር በዛ ወይ ቪዲዮ ይሰራል ማለት ነው። ሂዝ ናው አሁን ላይ ባለፈው እንዳየሁት ከሆነ ኮርስ ራሱ ለመሸጥ እየሞከረ ነው ማለት ነው። ሶ ብዙ ገንዘብ የምታገኙበት ወይ አለ ዩቲዩብ ላይ አስቡበት። በደንብ አይምሯችሁን አሰሩት ምናምን ምንም እንትን የሚል ነገር የለም። ያን ያህል ውስብስብ ነገር የለውም ምናምን ጀስት ቢ ስማርት ዊዝ ኢት እሱ ነው። የዛሬ ቪዲዮአችሁን ጨርሰናል። በሌሎች ቪዲዮዎች እንገናኛለን። በሌሎች ቀናት የምትጠይቁን ጥያቄ ካለ ኮሜንት ላይ ጻፉልኝ። ባይ